ዓለምን መረዳት ከፈለክ አለ ቴስላ፣ ዓለምን መረዳት ከፈለክ በጉልበት ወይም በኢነርጂ፣ በድግግሞሽ ወይም በፍሪኩዌንሲ፣ በንዝረት ወይም በቫይብሬሽን አስባት በማለት ነበር በአንድ ወቅት የገለጸው። በእርግጥም መላው አጽናፍ ዓለምን ስንመለከታት ከጥቃቅን ኤሌክትሮን ጀምሮ እስከ ፕላኔቶችና ጋላክሲዎች ይንቀሳቀሳሉ። ለዚህ ምክንያቱ ደግሞ ኢነርጂ ወይም ኃይል ነው። የምንሰማው ድምፅ፣ የምንመለከተው ብርሃን፣ በሞደርን ሳይንስ ጥናት ደግሞ የስበት ኃይል ወይም ግራቪቴሽናል ፎርስን ጨምሮ ሁሉም ዌቭ ናቸው፣ ፍሪኩዌንሲ ያላቸው። በትክክልም ልክ ኒኮላስ ቴስላ እንደገለጸውና በዝነኛ ጥቅሱ እንዳስቀመጠው ማለት ነው። ውድ ተመልካቾቼ በዛሬው የቪዲዮ ክፍል ላይ ቴስላ ዓለምን በፍሪኩዌንሲ መነጽር ተመልከቷት የሚለውን መነሻ ሐሳብ አንስተን የኤሌክትሮማግኔቲክ ራዲዬሽን ወይም ጨረራዎችን ምን ያክል አስፈላጊ እንደሆኑና እንዴት እንደተጠኑ አስቃኛችኋለሁ። እናንተም ላይክ፣ ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮችን የሚደርሳችሁ ይሆናል። ኤሌክትሮማግኔቲክ ራዲዬሽን ልክ ከስሙ እንደምንረዳው ኤሌክትሪክንና ማግኔቲክ ፊልድን የያዘ ነው። ይህ ጨረራ በተፈጥሮ ከፀሐይና ከከዋክብት ላይ በመመንጨት ምድራችንን የሚያበራው ብርሃን ነው። የመብረቅ ብልጭታ ኤሌክትሮማግኔቲክ ራዲዬሽን ነው። ዩራኒየምና ቶሪየም የሚባሉት ቁስ አካሎች ራዲዮ አክቲቭ ኤሌመንት ስለሆኑ በተፈጥሮ ራዲዬሽንን ያመነጫሉ። ከእንስሳት የሰውነት ክፍል ይህ ጨረራ ይመነጫል። አንዳንድ ወፎች ከረጅም ከፍታ ላይ ሆነውና ሌሎች ደግሞ በጨለማ ውስጥ ተደብቀው ሳር ውስጥና ጫካ ውስጥ የተደበቀ ሌላ እንስሳትን አድነው የሚመገቡት ከሰውነቱ ላይ የሚመነጨውን ጨረራ በመመልከት ነው። ሁላችንም የሰው ልጆች በተፈጥሮ ባለን የሰውነት ሙቀት የተነሳ ኢንፍራሬድ የሚባለውን ጨረራ እናመነጫለን። ታዲያ በዚህ የተነሳ ከርቀትና ከጨለማ ውስጥ ሆኖ የሚንቀሳቀስ ማንኛውም ግለሰብ ኢንፍራሬድ በተባለ አጉሊ መነጽር ወይም ካሜራ የሚንቦገቦግ የገና ዛፍ መስሎ ይታያል። የኤሌክትሮማግኔቲክ ጨረራዎች የሞገድ ባህሪ ያላቸው ስለሆኑ ከምንጩ ተነስተው ለመጓጓዝ ምንም አይነት ሚዲየም አይፈልጉም። ማለትም በቫኪዩም ወይም ስፔስ ውስጥ በራሳቸው መጓጓዝ ይችላሉ። ታዲያ ይህንን ድምፅ እንዴት እንደሚጓጓዝ በንጽጽር ብንመለከት ድምፅ በቫኪዩም ወይም ስፔስ ውስጥ መጓጓዝ አይችልም። ምክንያቱ ደግሞ ሚዲየም ስለሚፈልግ ነው። እንግዲህ ይህ የተፈጥሮ እውነታ ነው። ብርሃን ከፀሐይና ከብዙ ሚሊዮን የብርሃን ዓመት ርቀት ላይ ከሚገኙ ከዋክብቶች ተነስቶ በትልቅ ፍጥነት እየተጓዘ ምድራችን ላይ መድረስ ያስቻለው። ኤሌክትሮማግኔቲክ ራዲዬሽን ወይም ጨረራዎችን ታሪክ ስንመለከት ታዲያ እስከ አይዛክ ኒውተን ዝነኛ የፕሪዝም ሙከራ ድረስ ብርሃን አካቶ የያዘው ነጭ ቀለማትን ብቻ እንደሆነ ነበር የሚታወቀው። ከ1665 እስከ 1666 አይዛክ ኒውተን ባደረገው ተከታታይ የፕሪዝም ሙከራ ብርሃን የተሠራው ራዮጅ ቢቭ ከተባለ 7 ቀለማት እንደሆነ ታወቀ። በዚህም የተነሳ ሁሉም ጨረራዎች በእነዚህ ቀለማት ውስጥ ብቻ ተካተው ይገኛሉ ተብሎ ነበር የሚታመነው። ከዚህ በኋላ በ1800 ዊልያም ኸርሻል የሚባል የእንግሊዝ አስትሮኖመር ከቀይ የብርሃን ጨረራ በስተግራ የሚገኝ ሌላ ራዲዬሽን እንዳለ ባደረገው የቴርሞሜትር ሙከራ ላይ አረጋገጠ። ይህንንም ጨረራ ኸርሻል ኢንፍራሬድ በማለት ገለጸው። ስያሜውም ከቀይ በታች የሚገኝ ማለት ነው። ዊልያም ኸርሻል ምንድነው ያደረገው? ተመሳሳይ የአይዛክ ኒውተን የላይት ፕሪዝም ኤክስፐሪመንትን እየሰራ ዋይት ላይት የሚባለው በፕሪዝም ውስጥ ካለፈ በኋላ የሚፈጥሩትን የተርሞሜትር ሪዲንግ
እያየ እየተመራመረ ነበር ማለት ነው። ታዲያ በዚህ ሰዓት ምን ሆነ? ተርሞሜትሩን ወስዶ ልክ ከቀይ ኤንድ ወይም ሬድ ላይት ስፔክትረም በስተግራ በኩል ተርሞሜትሩን ወስዶ ሲያስቀምጠው የቴርሞሜትር ንባቡ ጨመረ ማለት ነው። በዚህ ጊዜ ዊሊያም ኸርሻል እዛ ጋር አንድ ነገር አስተዋለ ማለት ነው። ከሬድ ኢንድ በኋላ ያልታየ ሌላ ራዲሽን አለ ሲል ኢንፍራሬድ ቢሎው ሬድ ብሎ አስቀመጠ ማለት ነው። በዛው ስያሜው ጸድቆ ኢንፍራሬድ ራዲሽን ከቀይ ኢንድ በኩል ያለ ሌላ ኤሌክትሮማግኔቲክ ራዲሽን ዊሊያም ኸርሻል ዲስከቨር አደረገ ማለት ነው። በዚሁ በተመሳሳይ ዓመት ሪተር የተባለ የጀርመን ፊዚሲስት በኸርሻል ሙከራ በመነሳሳትና የእሱን ሥራ ምሳሌ በማድረግ አልትራቫዮሌት ጨረራን ፈለሰፈ። በመቀጠልም በ1820 ሃንስ ክርስቲያን ኦሬስትድ የኤሌክትሪክ ባትሪንና ገመድን አገናኝቶ የተግባር ትምህርት በሚያስተምርበት ወቅት በገመድ ውስጥ በሚያልፈው ከረንት ወይም የኤሌክትሪክ ጉልበት የተነሳ ኮምፓስ ውስጥ የሚገኘው አመልካች ወይም ጠቋሚ ቀጭን ብረት ሲንቀሳቀስ ተመለከተ። ክርስቲያን ይህንን የኤሌክትሪክ ገመድ አልባ ተጽዕኖ በመመልከትና ተከታታይ ሙከራና ጥናቶችን በማድረግ ኤሌክትሪክ ሲቲና ማግኔቲዝምን አጣምሮ አንድ ኃይል መሆናቸውን አስቀመጠ። ከዚህ በኋላ ደግሞ ጄምስ ክለርክ ማክስዌል ኤሌክትሮማግኔቲዝምን ጥንቅቅ አድርጎ በአራት ገላጭ ሂሳባዊ ቀመሮች አስቀመጣቸው። ከዚያም ከ1886 እስከ 1888 ሄንሪች ኸርትዝ የተባለ የጀርመን ፊዚሲስት ማክስዌል ያቀረበውን የኤሌክትሮማግኔቲዝም ሂሳባዊ አገላለጽ በተግባር ሙከራ መፈተሽ ጀመረ። በዚህ ሙከራው ኸርትዝ ለመጀመሪያ ጊዜ ጨረራን ከአመንጪ ወደ ተቀባይ ወይም ከትራንስሚተር ወደ ሪሲቨር ማስተላለፍ ቻለ። በዚህም ሄንሪክ ኸርትዝ ባደረገው ተደጋጋሚ ሙከራ የሬዲዮ ሞገድንና ማይክሮዌቭን ማመንጨት ችሎ ነበር። በአሁኑ ሰዓትም ሄንሪክ ኸርትዝ ጨረራን አስመልክቶ ላበረከተው ጉልህ አስተዋጽኦ የፍሪኩዌንሲ መለኪያ አሃድ በስሙ ኸርትዝ በመባል ተሰይሞለታል። ከዚህ በኋላ ከ1895 እስከ 1901 ጣሊያናዊው ፊዚሲስት ጉግሊያኖ ማርኮኒ ባደረገው ተከታታይ ሙከራ የራዲዮ ሞገድን ማመንጨት ቻለ። በዚህም ሥራው ጉግሊያኖ ማርኮኒ በአሁኑ ሰዓት ለሁሉም የኮሚኒኬሽን ቴክኖሎጂ መሠረት የሆነውን የራዲዮ ሞገድን ለዓለማችን አበረከተ። ከዚህ በኋላ ዊልያም ሮትገን ባደረገው የካቶድ ሬይ ሙከራ ኤክስሬይ ጨረራን ፈለሰፈ። የኤክስሬይ ጨረራ አጫጭር ዌቭሌንግዝ ካላቸው ሞገዶች የተሠራ ሲሆን በአሁኑ ሰዓትም ለኤክስሬይ ኢሜጂንግ ወይም ሕክምና የሚውል ቴክኖሎጂን መስራት ችለናል። ከዚህ በኋላ በ1986 ሄነሪ በክለር የራዲዮ አክቲቭ ጨረራ ላይ ባደረገው ጥናት ጋማሬ ጨረራዎችን ፈለሰፈ። ታዲያ በአጠቃላይ እስከዚህ ክፍለ ዘመን ድረስ በተደረጉ ጥናቶች የተገኙ ጨረራዎች ሲጠቃለሉ አይዜክ ኒውተን ብርሃን የተሠራው ራዮች ቢቭ ከተባሉ 7 ቀለማት መሆኑን አሳወቀ። ዊልያም ኸርሻል ኢንፍራሬድ ጨረራን ፈለሰፈ። ሪተር ደግሞ አልትራቫዮሌት ጨረራን ፈለሰፈ። ሄንሪች ኸርትዝ ማይክሮዌቭንና የራዲዮ ሞገድን ፈለሰፈ። ሮንትገን ደግሞ ኤክስሬይን አስተዋወቀ። ሄነሪ በክለር የጋማሬ ጨረራዎችን ፈለሰፈ። እናም በአጠቃላይ የኤሌክትሮማግኔቲክ ጨረራዎች ራዲዮ ፍሪኩዌንሲ፣ ማይክሮዌቭ፣ ኢንፍራሬድ ጨረራ፣ ቪዚብል፣ አልትራቫዮሌት፣ ኤክስሬይ፣ ጋማሬ ተብለው 7 መሆናቸውን ታወቀ። እንግዲህ እስካሁን ባየነው ቪዲዮ ላይ 7 የኤሌክትሮማግኔቲክ ራዲሽን ወይም ጨረራዎች እንዳሉ ተመልክተናል ማለት ነው። በቀጣይ ደግሞ ኤሌክትሮማግኔቲክ ራዲሽን ወይም እነዚህ ጨረራዎች እንዴት እንደሚመነጩ እስቲ እንመልከት። ኤሌክትሮማግኔቲክ ራዲሽን ቤዚካሊ የሚመነጩት ቻርጅድ ፓርቲክል ወይም ኤሌክትሮን ስትንቀሳቀስ ነው ማለት ነው። የተለያዩ ምሳሌዎችን አንስተን እንመልከት። ነገሮች ሲግሉ ምን ይፈጠራል ማለት ነው? ተርማል ራዲሽን ይፈጠራል ማለት ነው። አኮርዲንግ ቱ ካይናቲክ ቲዮሪ ኦፍ ፓርቲክል ዘ አቨሬጅ ሞሽን ኦፍ ፓርቲክል ኢዝ ኮልድ ቴምፕሬቸር። ቴምፕሬቸር ማለት ያ ነው። ለምሳሌ እቤታችን ያለው ስቶቭ ራዲሽን ያመነጫል። አምፖልን ብንመለከት እንደዚሁ ልክ ታንግስተን የሚባለው ዋየር ሲግል ቪዚብል ራዲሽን
ይፈጥራል። ፀሐይንም ብንመለከት ሁሉም ራዲሽን ታይፕ ከፀሐይ ላይ ይፈጠራል ማለት ነው። ሌላኛው እንግዲህ ሬዲዮ አንቴና ሬዲዮ ፍሪኩዌንሲን ጄነሬት ያደርጋል። ሬዲዮ የሚመነጨው ሁላችንም ሰርች ማድረግ እንችላለን፣ ኦፕን ሶርስ ነው። ሪዞናንስ ፍሪኩዌንሲ የሚባል የሰርኪዩት ኤሌመንት አለ። ካፓሲተር፣ ኢንዳክተር እና ሬዚስተርን የያዘ አንቴና አማካኝነት ኤሌክትሮማግኔቲክ ራዲሽን ጄነሬት ያደርጋል ማለት ነው። ውድ ተመልካቾች እንግዲህ የዛሬው የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ኤሌክትሮማግኔቲክ ራዲሽን ዓለማችንን እንድንረዳ ያደረገን በጣም አስፈላጊ ነገር ነው ማለት ነው። በሕክምናው እናገኘዋለን፣ በኮሚኒኬሽን እናገኘዋለን። በተለያዩ የዕለት ከዕለት ክንውኖቻችን ውስጥ የምናገኘውና የምንጠቀምበት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ይህንን አስመልክቶ ይዤላችሁ የቀረብኩት የሳይንስ ቪዲዮ የተመለከታችሁትን ይመስል ነበር ማለት ነው። በቀጣይ በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።